አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሀሊማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አይ እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ከእናንተ ጋር እንዴት ነው? ከኔ ጋር ሁሉ ሰላም ነው። እንግዲህ ከብዙ ጊዜ ቆይታ በኋላ ወደ እናንተ መጥቻለሁ ማለት ነው። ለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ውድና የተከበራችሁ ውድ ቤተሰቦቻችን እንግዲህ ዛሬ በመህሺ ነው የመጣሁት። እንግዲህ እዚህ ላይ በምስሉ ላይ እንደምታዩት መህሺን ሰርቼ ጨርሼ ነው ማለት ነው እና በጣም ባማረ ሁኔታ በጣም በቆንጆ ሁኔታ ነው የሰራሁት እና ውድ ቤተሰቦቼ ዛሬ የመህሺ አሰራር አሳያችኋለሁ ማለት ነው። ደግሞም አንዳንድ ኮሜንቶች አይቻለሁኝ። ከልብ ነው የማመሰግነው ውድ ቤተሰቦቼ። ኮሜንታችሁንም አንብቤያለሁኝ። በጠየቃችሁኝ መሰረት ለመስራት ዝግጁ ነኝ ማለት ነውና አብሽሩ። የማውቀውን ወደኋላ ያልልም አሳያለሁ ማለት ነውና ውድ ቤተሰቦቼ አሁን ቀጥታ ወደ መህሺው አሰራር ነው የምንሄደው ማለት ነው። አሁን የሚያስፈልጉንን ግብአቶች አሳያችኋለሁኝ። ለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ ማለት ነው። ውድ ቤተሰቦቼ እንግዲህ ከ2 ዓመት በኋላ ነው ወደ እናንተ የመጣሁት። አሁን ቀጥታ ወደ አሰራሩ ነው ምንም እንደሚያስፈልገን አሳያችኋለሁ ማለት ነው። ቀጥታ የሚያስፈልጉንን አሳያችኋለሁ ማለት ነው። የመህሺ የሚያስፈልጉንን መህሺ ማለት እንግዲህ በፖዳር ወይንም ደግሞ በአትክልት የሚሰራ አረብ ሀገር ላይ በጣም የሚወደድ በብርድ ሰዓት በጣም የሚወዱት ምግብ ነው። በጣም በፍቅር ማለት ነው። እና እዚህ ጋር ነጭ ብድንጃን አለኝ፣ ጥቁሩ ብድንጃን አለኝ፣ ኩስ አለኝ። እዚህ ጋር ደግሞ እንደምታዩት ድንች አለኝ። እዚህ ጋር ፍልፍል ሩሚ ወይም የፈረንጁ ቃሪያ ማለት ነው። እዚህ ጋር ደግሞ እንደምታዩት ቅመሞች አሉኝ፣ የተቀላቀሉ ቅመሞች፣ በጣም ብዙ ቅመሞች አሉኝ እንደምታዩት። እዚህ ጋር ቀዩ በርበሬ ወይንም ደግሞ የህንዲዎቹ በርበሬ ማለት ነው። እዚህ ጋር ቆንጆ በርበሬ አለኝ። እዚህ ጋር አብሮ የተቀላቀለ 1 ማንኪያ ተግማሽ የሚሆን፣ እዚህ ጋር ደግሞ ለብቻ የተፈጨ ቅመም አለኝ ማለት ነው። እዚህ ጋር ኩዝበር አለኝ ወይንም ደግሞ ድንብላል ማለት ነው። እዚህ ጋር ከሙን አለኝ ወይም ነጭ አዝሙድ፣ በእኛ ነጭ አዝሙድ ይባላል። እዚህ ጋር ደግሞ ጨው አለችኝ በትንሿ ማንኪያ፣ 1 ማንኪያና ግማሽ ማለት ነው። ቅመሞቼ እነዚህን ይመስላሉ። ደግሞ በኋላ አሳያችኋለሁኝ። ያኔ መህሺውን ከሰራሁኝ በኋላ እማረጋቸው ቅመሞች አሉ። እነሱን በውሃ መቀለቀላቸው ናቸው። እዚህ ጋር ደግሞ የሚያስፈልገን ሩዝ አለኝ። ጥሬ ሩዝ ነው። እናንተ እንደሚበቃችሁ እንደ ቤተሰባችሁ አቅም መስራት ትችላላችሁ ማለት ነው። እኔ ግን ብዙ ቤተሰብ ስላለኝ በጣም ብዙ ነው ሩዙ ማለት ነው። እዚጋ በሻይ ቡሽ ግማሽ ዘይት አለኝ። እዚጋ እንደምታዩት ሽንኩርት አለኝ። ቲማቲም 5 ፍሬ ቲማቲም አለኝ። እዚጋ ኮዝበራ በግዶኖስ፣ እዚጋ ሸበት፣ በአረብ ሀገር ሸበት ይባላል። ይህንን አንድ ላይ ነው እንግዲህ ማቀላቀለው። ሳቀላቅልም ማሳያችሁ ይሆናል ማለት ነው። እና ዛሬ የምሰራው መህሺ ነው። እንግዲህ በአረብ ሀገር ላይ እንደምታውቁት በጣም ብርድ ነው። በጣም በፍቅር የሚወዱት ምግብ ነው ማለት ነው። እና አሁን ቀጥታ ወደ አሰራሩ ነው የምንገባው ማለት ነው። አሁን ይሄውና እዚህ ጋር መፈርፈር ያለኝ እንደዚህ ውስጡን እንትን እምልበት ማለት ነው። የውስጡን እንትን የማወጣበት ነው። ይሄ ቀጥታ ይሄንን አውጥቼ መህሺውን ሳቀላቅል ደግሞ ማሳያችሁ ይሆናል ማለት ነው። ቪዲዮ እንዳይረዝምባችሁ እና ውድ ቤተሰቦቼ ለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ እያረጋችሁ አበረታቱኝ። እኔ እህታችሁ ፋጡማ ነኝ እና ውድ ቤተሰቦቼ ቀጥታ ወደ አሰራሩ ነው የምገባው። ቀጥታ ምን አደርጋለሁ? እንደዚህ ውስጡን እቦረቡረዋለሁ ማለት ነው። ይሄንንም ድንቹንም ሁሉንም ቦርቡሬ እንመለሳለን። ቅድም ያሳየኋችሁን ሽንኩርት እንደዚህ ፈጭቼዋለሁኝ። ቲማቲሙንም እንደምታዩት በዚህ መልኩ ፈጭቼዋለሁኝ። አሁን ቀጥታ ይሄንን ምን አደርጋለሁኝ? እቀላቅለዋለሁ ማለት ነው። ስቀላቅልም የማሳይ ይሆናል። እዚህም ጋር ኩዝበራውና ሸበቱን በደንብ አድርጌ ከትፌዋለሁኝ። ክችፍ ነው ያረኩት። ይሄን አልፈጨሁትም እና ቀጥታ ቅልቅልቅል ሳረገው ማሳያችሁ ይሆናል ማለት ነው። እሺ ውድ ቤተሰቦቼ እዚህ ጋር ባዶ ሳህን አዘጋጅቻለሁኝ። እዚህ ጋር ደግሞ ሩዜን በደንብ አድርጌ አጥቤ ሰፋ ያለ አድርጌ ማጠንፈፊያ ላይ ማለት ነው። አሁን እዚህ ጋር ጨምራለሁ ማለት ነው።
ከዛ እዚህ ጋር የፈጨነው ሽንኩርት አለ ያሳየኋችሁ። ሽንኩርቱን እንጨምራለን። እኔ ብዙ ቤተሰብ ስላለኝ ነው ይሄንን የምሰራው ማለት ነው። በጣም ብዙ ናቸው፣ ለዛ ነው። እዚህ ጋር ደግሞ ያዘጋጀሁት ቲማቲም አለ የፈጨሁት። ይሄንንም እቀለቅለዋለሁ ማለት ነው። ሁሉንም በአንድ ነው የምቀለቅለው በነገራችን ላይ። ይሄው እንደዚህ ቀለቅለዋለሁኝ እንደምታዩት። እዚህ ጋር ደግሞ ያላሳየኋችሁ ቅድም ተልጭ ሆኖብኝ ነው። ፍሬዘር ነበረ፣ ፍሪጅ ውስጥ ስለነበረ አላሳየኋችሁም። ነጭ ሽንኩርት እዚህ ጋር መእጁን ጠማጣ አለኝ። መእጁን ጠማጣ ጨምራለሁኝ። ይሄንን ያህል ጨምራለሁኝ። እዚህ ጋር ደግሞ ያሳየኋችሁ ኩዝበራ፣ በግዶንስ፣ ሸበት የከታተፍኩት አለ። ይሄን ጨምራለሁኝ። ሽታ ይሰጠዋል ማለት ነው። በጣም አሪፍ ነው። እዚህ ጋር ደግሞ የቀለቀልኩት ባህራት አለ ቅድም ያሳየኋችሁ ማለት ነው። ይሄን እንደዚህ ጨምራለሁኝ። ከዛ እዚህ ጋር ዘይት አለችኝ። ዘይቴን ጨምራለሁ ማለት ነው። ዘይት ብዙ ነው የሚያስፈልገው፣ ምክንያቱም እኔ በኋላ ውሃ ጥዳለሁ ማለት ነው። ባህራት ምናምን ቅመሞች አረግና መህሹው ላይ የማረገው ውሃ ስጨምር ዘይት ስለምጨምር ነው እዚጋ ያሳነስኩት ማለት ነው። እዚጋ ደግሞ ድብስ ሩማን አለኝ። አብዛኛውን ሰው ድብስ ሩማንና ሎሚ ይጨምራሉ። የኔ ሴትዮ ደግሞ ሎሚ አይወዱም። ሎሚ ከተሰራ በኋላ ሳህን ላይ ካረግን በኋላ ነው የሚፈልጉትና እኔ አሁን ሎሚ አላረግም። የማረገው ድብስ ሩማን ማለት ሩማን በኢትዮጵያም ሩማን ነው የሚባለው በአማርኛ ማለት ነው። እና እዚህም ድብስ ሩማን ይሉታል፣ ሶስ ማለት ነው። እዚጋ እንደምታዩት ድብስ ሩማን አለኝ። ይሄን ድብስ ሩማን ትንሽ እጨምርበታለሁኝ። እንደምታዩት ይሄ በቃዋል ማለት ነው። ብዙም አይወዱም። በኋላ ሶሱን ስሰራ ትንሽ እጨምርበታለሁኝ እና አሁን ይሄንን በደንብ አቀላቅለውና እዚህ ውስጥ ማሺ አረጋለሁ ማለት ነው። እዚህ ውስጥ ድንች ውስጥ ብድንጃ ውስጥ አረጋለሁ ማለት ነው። ያንንም ሳረግ ደግሞ ማሳያችሁ ይሆናል። ቪዲዮ እንዳይረዝምባችሁ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ተቀላቀሉ እና ቀጥታ አሁን ወደ አሰራሩ ነው የምገባው። በዚህ መልኩ ጨርሻለሁኝ። እንግዲህ እንደምታዩት ዋው ዋው፣ ሽታው ለራሱ ቤቱን ነው የሚያጠነገንገው ማለት ነው። ባህራቱ ሁሉ ነገር ያኔ አንድ ላይ ቅልቅል ስላረኩት ማለት ነው። በጣም በጣም ነው የሚጥመው እና በፍቅር የሚወዱት የአረብ ሀገር ምግብ መህሺ በብርድ ሰዓት በጣም ነው የሚወዱት እና አሁን ይሄንን ዛሬ ልሰራ ነው ማለት ነው። ምሳቸውን ነው የምሰራው። ቀጥታ አሁን ይሄንን ጨርስና ብረት ድስቴ ውስጥ ሳስገባ ደግሞ ማሳያችሁ ይሆናል ማለት ነው። ውድ ቤተሰቦቼ ቤትም እንዳትሄዱ ጠብቁኝ። በዚህ መልኩ ጨርሻለሁኝ። ፈርፍሬ በዚህ መልኩ ጨርሻለሁ። እዚህ ጋር ድስቴን አዘጋጅቻለሁ። ከስር የደረደርኩት ደግሞ ቲማቲም እና ድንች ነው። ድንችና ቲማቲም ግድ ነው ማለት ነው ከስር። አሁን እዚህ ጋር ያዘጋጀሁት አለኝ። ይሄንን ውስጡ ከትና እዚህ ጋር አረጋለሁኝ። ከዛ ውሃዬን እጨምራለሁ ማለት ነው። ይሄው እንደዚህ እያረኩኝ ውስጡ ከታለሁ ማለት ነው። ከዛ እዚህ ጋር ደረድረዋለሁኝ። እዚህ ጋር እንደዚህ ደረድረዋለሁ ማለት ነው። ስጨርስ ደግሞ ማሳያችሁ ይሆናል። መህሺዬን በዚህ መልኩ ጨርሻለሁኝ። እንግዲህ እንደምታዩት ይሄው እንደዚህ ደርድሬ ጨርሻለሁኝ። በጣም ቀላል ነው። በጣም አሪፍና ጣፋጭ የሆነ ምግብ ነው። እዚህ ጋር እንደዚህ ካረኩኝ እዚህ ጋር ደግሞ ውሃ ጥጃለሁ። ውሃ የጣርኩት እዚህ ላይ የምጨምረው ማለት ነው። ግን እዚህ ጋር የማስገባቸው ቅመሞች አሉኝ። አሁን ቅመሞቼን ላሳያችሁ። ያዘጋጀሁት ቅመም እዚህ ጋር ማጂ፣ ነጭ ማጂ አለኝ። እዚህ ጋር ደግሞ ሙከአባት ማጂ እዚህ ካርቶኒ ውስጥ 2 ፍሬ ያሉ፣ እነዚህን 2 ፍሬ እጠቀማለሁኝ። እዚህ ጋር ደግሞ ባህራት፣ የተቀላቀለ ባህራት በትልቁ ማንኪያ ማለት ነው 1 ማንኪያ። እዚህ ጋር ደግሞ በትንሿ ማንኪያ በሻይ ማንኪያ በትንሿ እዚህ ጋር ከሙን አለኝ። ከሙን ማለት ነጭ አዝሙድ ማለት ነው። እዚህ ጋር ቁንዶ በርበሬ ያለኝ። እዚህ ጋር ደግሞ የህንዲዎቹ በርበሬ ያለኝ ማለት ነው። አሁን ይሄንን ውሃዬ ላይ እጨምራለሁ ማለት ነው። ከዛ ሳልሳ አለኝ። አንድ ቡጢ ሳልሳ አለኝ። 1 ቡጢ ሳልሳ ጨምራለሁኝ። እዚህ ጋር ጨው አለኝ ማለት ነው። እንግዲህ እያሳየኋችሁ እጨምራለሁ።
ይኸው እዚህ ጋር እንደምታዩት ማጂንም ፈትቻለሁኝ። በአንድ ነው የምጨምረው ማለት ነው። እንደምታዩት እንደዚህ ጨምረዋለሁ። አብሮ ይፈላል። ከዛ እዚህ ጋር መዕጁን አለኝ። መዕጁኑን ወይንም ሳልሳውን ማለት ነው። ይሄን ጨምረዋለሁኝ። እንደዚህ በደንብ ይፈላልኛል። በደንብ ከፈላ በኋላ ጨውን እንደዚህ ጨምራለሁ። ጨውን ከዛ የጨውን እንትን ቀምስና እዛ ላይ እጨምራለሁ ማለት ነው። እንደምታዩት እንደዚህ ከፈላልኝ በደንብ አማስለውና አዋህደዋለሁ። ጨውን ባህራቱን በደንብ ይብላላና ከተብላላ በኋላ ወይት ነው የማረገው? እዚህ ውስጥ ነው የማረገው። ከዛ እዚህ ላይ ካረኩ በኋላ ቢያንስ ለግማሽ ሰዓት እሳቱ ላይ ተወዋለሁ ማለት ነው። ዝጋ ይሄው ዝጋ ዘይት ጨምራለሁ። ቅድም ዘይት ጨምራለሁ አላልኳችሁም? ይሄው ዘይቴን እዚህ ላይ ጨምራለሁ ማለት ነው። አሁን ውሃዬን ከዚህ ወደዚህ አረጋለሁ ማለት ነው። እንደዚህ ይሄው በዚህ መልኩ ጨርሻለሁኝ። አሁን ለግማሽ ሰዓት እተወዋለሁ ማለት ነው።